فاسألوا أهل الذكر إن كنتم لا تعلمون. السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على النبي الأمين وعلى آله وصحبه أجمعين. أما بعد، ከተማሪዎች ለሚመጡ ጥያቄዎች መልስ የምንሰጥበት ፕሮግራማችን ወደ ጥያቄዎችና መልሶቻቸው ከመግባቴ በፊት የተላኩ ጥያቄዎችን አሰባስበው ወደ እኔ የሚያደርሱ እህትና ወንድሞች ብዙ ወቀሳ እየቀረበባቸው እንደሆነና እየተቸገሩ እንደሆነ ገልጸዋል። ከጥያቄዎች ብዛት አንፃር የሁሉንም ጥያቄ ባንዴ ማስተናገድ አይቻልም። ተራውን ጠብቆ በኢዝኒላህ ተዓላ ጥያቄያችሁ መልስ ያገኛል። የኔን ጥያቄ አላስተላለፍክም፣ የኔን ጥያቄ አላስተላለፋችሁም በሚል ለእናንተ ብለው የሚለፉ የሚደክሙ ወንድም እህቶችን ማስቀየምና ትርፍ ቃል መናገር አያስፈልግም። በአንድ በኩል ሸሪዓ ምን ይላል ብለን ለማወቅ እየጣርን፣ በሌላ በኩል ሸሪዓ የከለከለውን ትርፍ ቃል ልንናገር የሰው ቀልብ ልንሰብር አይገባም። ማስታወስ ችግር የለውም። ጥያቄ ልክ የነበረ አላስተላለፋችሁልኝም ወይ መልስ አላገኘሁም፣ በዚህ መልኩ ማስታወስ ችግር የለም። ጥያቄ አልተመለሰም ብሎ ግን ትርፍ ቃል መናገር አስፈላጊ አይደለም። አንዳንዴ ጥያቄው ግልጽ ላይሆን ይችላል፣ ሌላ ጊዜ ደግሞ በሌላ ሰው ተጠይቆ ተመልሶም ሊሆን ይችላል። አንዳንዴ ጥያቄ ከሚልኩ ሰዎች ብዛት አንፃር የተላለፈ መስሏቸው ረስተውትም ሊሆን ይችላል። ብዙ ዑድሮች አሉና ዑድር ልንሰጥ ልንተጋገዝ ይገባን። የዛሬ ጥያቄዎችን በምናይበት ጊዜ የመጀመሪያው ጥያቄ አላህ ሱብሓነሁ ወተዓላ የት ቦታ እንዳለ ማወቅ እንችላለን ወይ? መጽሐፍ ቅዱስ ላይ ሱረቱ ጧሃ ሳነብ ስልጣኑ በአርሽ ላይ ተደላደለ የሚል ነው። አንዳንድ ኡስታዞችን ስጠይቅ አላህ በሁሉም ቦታ ነው እንጂ እዚህ ቦታ ነው ብለን ቦታውን መለየት አንችልም አሉኝ። ትክክለኛው የቱ ነው? በጣም ግራ ስለተጋባሁኝ ነው በታብራሩልኝ ይላል። በመጀመሪያ ደረጃ ጥያቄው ላይ መጽሐፍ ቅዱስ ሳነብ የሚለው ሱረቱ ጣሃ ያለው መጽሐፍ ቅዱስ ላይ አይደለም። ምናልባት ቅዱስ ቁርአን ለማለት ተፈልጎ ከሆነ ያስኬዳል። የቁርአን ትርጉም ቅዱስ ቁርአን አይባልም። የቅዱስ ቁርአን መልእክት ወይም ትርጉም ነው ሊባል የሚችል በአማርኛም ይሁን በሌላ ከአረብኛ ውጪ ባሉ ቋንቋዎች የተተረጎመ ቁርአን ቅዱስ ቁርአን የሚል ስያሜ አይሰጠውም። ከረጅም ዓመታት በፊት ሀገራችን ላይ የታተመው የአማርኛ የቁርአን ትርጉም እንደ ስያሜ ቅዱስ ቁርአን ቢባልም ላኪን በሐቂቃው ቅዱስ ቁርአን ይህ በአማርኛ የተተረጎመው ወደ አማርኛ ሰዎች የተረጎሙት አይደለም። ቅዱስ ቁርአን አረብኛው ምንም የሰው ንግግር ያልታከለበት ቀጥታ ከአላህ ዘንድ የመጣው ብቻና ብቻ ነው ቅዱስ ቁርአን ሊባል የሚገባ። አማ ሰዎች በተረዱት መሰረት የተረጎሙት የቅዱስ ቁርአን መልእክት ተፍሲር ትርጉም ነው ሊባል የሚገባ። ይህ ተፍሲር ላይ የቁርአን ትርጉም ላይ ስለ አላህ ተባረከ ወተዓላ ሱረቱ ጣሃ ላይ ያለውን መልእክት ስልጣኑ በአርሽ ላይ ተደላደለ የሚለው ተፍሲር አዎን የቅዱስ ቁርአን ትርጉም ላይ በአማርኛ ሀገራችን ላይ የተተረጎመው ተፍሲር ላይ በዚህ መልኩ ነው የፈሰሩት። በዚሁ አጋጣሚ አንባቢዎች ይሄን ሊያውቁ ይገባቸዋል። ብዙ ሰዎች ተፍሲር ያነባሉ፣ ወላኪን ውስጡ ላይ ከአቂዳ አንፃር የአሽዓሪያ አቂዳ ነው ያለው። ይህን የተረጎሙ መሻይኾች በሚችሉት ያክል ቁርአንን ለመኻደም ሞክረዋል። በሰሩት መልካም ሥራ አላህ ኸይር ጀዛቸውን ይክፈላቸው። ወላኪን አቂዳ ላይ የአሽዓሪያን መንገድ ነው የተከተሉት። አርረሕማኑ ዐለል ዐርሽ ኢስተዋ የሚለውን ኢስተውላ በሚለው ተርጉመው ስልጣኑ አርሽ ላይ ተደላደለ ነው ያሉት። ወጃአ ረቡክ የሚለውን ትዕዛዙ መጣ ነው ያሉት። የአላህን ተባረከ ወተዓላ እጆችንም እጅ በሚል ሳይሆን ቁድራ ወይም ኒዕማ በሚል ነው አዛብተው የተረጎሙትና አቂዳ ላይ ኸለል አለበት። ከአጠቃላይ ካገላለጽ ካካሄድ አንፃርም እኔ እንዳየሁት ገርና ግልጽ የሆነውን ቁርአን ሰዎች በቀላሉ እንዲረዳ የሚያደርግ አካሄድ አይደለም የተካሄደበትና
አንዳንዴ ሙስሊም ያልሆኑ ሰዎች ይሄን እንዲያነቡ በሚሰጥበት ጊዜም ከቁርአን ምንም እንዳይረዱ የሚያደርግበት ሁኔታም አለ። ቀጥታ የቋንቋ ትርጉም ብቻ ነው የሚመስል። ትኩረት የተደረገበት ቋንቋዊ ፍቺና ትርጉሙ ላይ ነው። በመሆኑም የቁርአን መልእክት ይህ ነው ብሎ ሙሉ በሙሉ መናገርና ሌሎች ቁርአንን እንዲረዱ ሲፈልጉ ይሄን መስጠቱን በተወሰነ መልኩ ሰዎች ቁርአንን እንዳይረዱ ሊያደርግ ይችላል የሚል ስጋትም ጭምራል። አንዳንድ ቃላቶችን ለማወቅ በአቂዳ በኩል ያለውን ችግር ከመጠንቀቅ ጋር የአህለ ሱና ወልጀማዓ አቂዳ መሰረት ባደረገ መልኩ ትክክለኛውን የቁርአንን መልእክት ሊያስረዳ የሚችል የተፍሲር መጽሐፍ አላህ ፈቅዶ እስኪወጣ ድረስ የግድ ከሆነ አንዳንድ ቃላቶችን ለማወቅ በአቂዳ በኩል ያለውን ችግር ከመጠንቀቅ ጋር ቢጠቀሙ ችግር ላይኖረው ይችላል። አማ ጥያቄው ላይ ያለውን አላህ የት ነው የሚለውን ነጥብ በተመለከተ አላህ ጀለ ጀላሉሁ ወተቀደሰት አስማኡሁ ያለው ከዓርሽ በላይ ነው። ይሄንንም አላህ ተባረከ ወተዓላ ግልጽ በሆነ መልኩ ምንም በማያሻማ መልኩ በሰባት የቁርአን አንቀጾች የነገረን ሲሆን በጥቅሉ አላህ ላይ መሆኑን የሚያሳዩ 2000 የሚደርሱ የቁርአን አንቀጾች አሉ። በብዙ መቶዎች የሚቆጠሩ የሐዲስ ደሊሎች አሉ። በድምሩ ኢብኑል ቀይም እንዳሉት ወደ 5000 የሚደርሱ ማስረጃዎች አሉ። አላህ ተባረከ ወተዓላ ላይ መሆኑን የሚያሳይ አርረሕማኑ ዐለል ዐርሽ እስተዋ ብሎናል። አላህ ረሕማን ከዓርሹ በላይ ሆነ ብሎናል። አላህ ያለው ከዓርሽ በላይ ነው። ዓርሽ ያለው ደግሞ ከሰማይ በላይ ነው። ዓርሽ ያለው የት እንደሆነ አላቅም ያለ ሰው ይከፍራል። አላህ ተባረከ ወተዓላ ቁርአን ላይ ግልጽ በሆነ ቋንቋ ከዓርሽ በላይ ነኝ ብሎ ሳለ አላህ የት እንዳለ አላቅም፣ በላይም የለም እታች ግራም የለም ቀኝ ፊትም የለም ኋላ ብሎ መናገርም ይህ ንግግር ኩፍር ነው፣ ከእስልምና የሚያወጣ በቁርአን እንድናስተባብል የሚያደርግ እምነትና ንግግር ነው። አላህ ሁሉም ቦታ ነው ያለው ብለን አይደለምና ነው። አላህ ራሱ ያለው ከዓርሽ በላይ ነው። እውቀቱ፣ ስልጣኑ፣ ጥበቃው ሁሉም ቦታ ላይ አለ ብለን እናምናለን። ቁርአን ላይ ወሁወ መዐኩም የተባለውም በእውቀቱ ነው። አማ ራሱ ከዓርሽ በላይ ነው። ይሄ ሱሐቦች፣ ታቢዒዎች የተስማሙበት ጉዳይ ነው። ሌላኛው ጥያቄ ፈጅር ሰግጄ እዛው መስገጃዬ ላይ ዚክር እያደረኩኝ ቁርአን እየቀራሁኝ ፀሐይ እስክትወጣ ጠብቄ ከዛም 2 ረክዓ ብሰግድ ሶላቱ የተወሰነ ሰዓት አለው ወይ ብትነግሩኝ፣ መስገድ የማይቻልበት ወቅት ላይ እንዳልሰግድ እየፈራሁኝ ሳልሰግድ የምተውበት ቀን ስላለ ነው የሚል ጥያቄ ነው። ፈጅር ሶላትን በጀማዓ ሰግዶ ፀሐይ እስክትወጣ ድረስ እዛው ቁጭ ብሎ አላህን ያስታወሰ ሰው ከዛም 2 ረክዓ ሶላት የሰገደ ሰው የሙሉ የሐጅና ዑምራን ምንዳ አላህ ይሰጠዋል የሚል ሐዲስ አለ። ይህ ሐዲስ ሶሒህ ነው ضعيف በዑለሞች መሃል ኺላፍ አለበት። በርካታ ዑለሞች ሶሒህ እንደሆነ ተናግረዋል። ሶሒህ ነው በሚሉ ዑለሞች ሄደን ይህ መስጂድ በጀማዓ የሰገዱ ወንዶችን ነው የሚመለከተው ወይስ ቤት ውስጥ ያሉ ለብቻቸውም ቢሆን ሰግደው ፀሐይ እስክትወጣ ቁጭ ብለው ዚክር ያሉ ከዛም 2 ረክዓ የሰገዱ ሴቶችንም ጭምር ያካትታል? የተወሰኑ ዑለሞች የአላህ ረሕመት ሰፊ ነው። ሴት ልጅ ለብቻዋም ቢሆን ቤቷ ውስጥ ሰግዳ ፀሐይ እስክትወጣ ከዛ ቦታ ሳትነሳ ቁርአን እየቀራች ዚክር ያለች ቆይታ ፀሐይ ከወጣች በኋላ 2 ረክዓ የሰገደች እንደሆነ ወንዶች መስጂድ ሰግደው በዒባዳ አሳልፈው ፀሐይ ስትወጣ ሲሰግዱ የሚያገኙትን ምንዳ ታገኛለች ያሉ ዑለሞች አሉ። ሌሎች ደግሞ ይህ ምንዳ የተነገረው በጀማዓ ለሰገደ ሰው ነው፣ መስጂድ ለሰገደ ሰው ነው፣ ፀሐይ እስክትወጣ ከቦታው ላልተንቀሳቀሰ ሰው ነውና ይህም መስፈርት ያላሟላ ሰው ምንዳውን አያገኝም ብላ። ሆኖም እዛ ቦታ ላይ ቁጭ ብሎ ዚክር ያሉ ቆይቶ ፀሐይ ስትወጣ ተነስቶ መስገዱ ራሱን የቻለ አጅርና ምንዳ አለው። ምን ጊዜ ነው ሶላቱ የሚሰገደው? ፀሐይ ከወጣች ከሩብ ሰዓት ወይም ከ20 ደቂቃ ጀምሮ ነው። ፀሐይ ስንት ሰዓት እንደምትወጣ ባለንበት ጊዜ ማወቅ መንገዱ ቀላል ነው። ካላንደሮች አሉ፣ ዘመናዊ ሰዓቶች አሉ። ፀሐይ ስንት ሰዓት እንደምትወጣ የሹሩቅ ወቅት መች እንደሚገባ ማወቅ እንችላለን። ፀሐይ ከወጣች በኋላ 15 ደቂቃ 20 ደቂቃ ቆይቶ መስገድ ይቻላል። هذا والله تعالى أعلم። ለዛሬ በዚህ እናበቃለን። የተቀሩ ጥያቄዎችን ሌላ ጊዜ እንመለሳለን። وبالله التوفيق وهو الهادي إلى سواء السبيل. والسلام عليكم ورحمة الله وبركاته.